ከጀርባዬ ቅጥር ነብሰ ገዳይ አለ። እናም እሱ በዚህ ፕላስቲክ ስለት እኔን የሚነካኝ ከሆነ $100,000 ያሸንፋል። ይሄው ለላስቲኩ ስለት። መልካም እድል። ከዚህ ገመድ አስወጣን። ምንድነው የምናደርገው? መነሳት አልቻልኩም እኮ። በሉ ሰዎች፣ መንገዳችሁ ላይ መኪና አስቀምጬላችኋለሁ። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። እውነት ግን ፈታኸው? እስካሁን ካያችሁት ቪዲዮ በሙሉ ይሄ በጣም ምርጡ ነው። ትክክለኛ ታንክ እንጠቀማለን። ትልልቅ የሆኑ ዝግጅቶች ይኖራሉ። ባንክ እናፈነዳለን። እንዲሁም ሌሎችም ስራዎች። ይሄ ሁሉ የምናደርገው ከገዳዩ ለማምለጥ ነው። እስከ መጨረሻው ማየት አለባችሁ። በሉ መፍጠን አለብን ሰዎች። ያንን ሰውማ ሄጄ መንካት አለብኝ። እዚህ ጫካ ውስጥ የሆነ ቦታ መኪና አለ ብሏል። ሰዎች እዚህ ነው ያለው መኪናው። እርግጠኛ ነኝ ነው መኪናው? ይሄው አታይም እንዴ? አሁን የባቡር ጣቢያ ደርሻለሁ። በዚህ ሰፊ ቦታ ላይ ብዙ የተበላሹና የቆሙ ባቡሮች አሉ። በፍጹም እዚህ ውስጥ ያገኘኛል ብዬ አላስብም። በዚህ ቦርሳ ውስጥ $100,000 ብቻ አይደለም ያለው፣ ጂፒኤስም አለው። ማለትም እሱ የት እንዳለው ያውቃል ማለት ነው። ጂሚን አግኝቼዋለሁ። የሆነ ሰፊ መጋዘን ያለበት ቦታ ላይ ቆሟል። የመጋዘኑ አካባቢ ምን ይመስላል? ይመስለኛል የባቡሮች መጠራቀሚያ ነው። እንዴት ነው ግን ቅጥር ነብሰ ገዳይ ማግኘት የቻለው ጂሚ? እሱ አይደለም ያገኘኝ፣ እኔ ነኝ ያገኘሁት። ለሱ መኪና ሳዘጋጅለት ውድድሩ ቀላል የሚሆን መስሎት ነበር። ግን ትክክለኛው ነገር አሁን ይጀምራል። ክሪስ፣ ታንክ ውስጥ ነው ያለው? አዎ፣ ግን ታንኩን ከየት ነው ያመጣው? ስለሱ አታስበውን። ልክ ገዳዩና ሰዎቹ ወደ ውስጥ ሲገቡ መኪናውን ተጨፈላለቀዋለህ። ተቀብያለሁ ጓድ። እሺ ሰዎች ደርሰናል። ከቤቱ ራቅ ብለን ነው የምንቆመው። እዛ ጋር አይታችሁታል፣ ክፍት በር አለ። ይሄ ሰውዬ በጣም ከባድ ነው። ካሜራ አለ፣ ተጠንቀቅ። እስኪ ከዚህ ጀርባ እንፈልገው። ክሪስ፣ አሁን ሁሉም ወደዚህ ገብቷል። ምን ማድረግ እንዳለበት ታውቃለህ? ተቀብያለሁ። መኪናውን ጨፍልቁት። ፈጣሪ ሆይ። ክሪስ፣ እንዴት እየሄደልህ ነው? ምን እየተፈጠረ ነው? እንሂድ፣ መሄድ አለብን። ምንድነው? በር ነው እንዴ? በደንብ አልገጠመም። አይተዋል? ውስጥ የሆነ ሰው ይኖራል። እዚህ ጋር የምናመልጥበት መኪና አዘጋጅቻለሁ። እንሂድ። ኑ እንሂድ። ቶሎ በል፣ ከዚህ ቦታ ውሰደኝ። እንዲህ ነው እንጂ ተጫወትኩባቸው። በጣም አስገራሚ ነው። ሄዷል። ቶሎ በል፣ ወደ መኪና። ወይኔ፣ እየቀለዳችሁብኝ ነው። ምንድን ነው? መኪናችን ላይ በታንክ አለፉበት። እኔ ነኝ መኪናችሁን በታንክ የጨፈለኩት። ጂሚ። አቤት። አሁን እኮ መኪናችን ፓንኬክ መስሏል። አዎ፣ ከፈለጋችሁ በራይድ መምጣት ትችላላችሁ። አለበለዛ ደግሞ አዲስ መኪና ግዙ። የራሳችሁ ጉዳይ። ራይድ ነው እንዴ? ሰላም። ምንከተለው ሰው ነበር። አሁን ሃይዌይ ላይ ነው ያለው። ወደ ምስራቅ እየሄደ ነው። ሃይዌይ ላይ በጣም እየነዳ ነው ያለው። እሺ ቆይ፣ እኛ የቱ ጋር ነን? እኛ በጣም ሩቅ ነው ያለነው። አሁን ሆቴል ውስጥ ነው ያለነው። እዚህ ሁሉንም ክፍል ተከራይተነዋል። ተመልከቱ፣ እነዚህ ሁሉ የክፍሎቻችን ቁልፍ ናቸው። እዚህ ጋር ተቼላቸው ሄዳለሁ። አልፈልጋቸውም። አሁን 20ኛ ህንፃ ላይ ሆኜ ሰውየውን እየጠበቅኩት ነው። በተጨማሪም ሆቴሉን ለመቆጣጠር በጣም ብዙ ካሜራዎች አሉኝ። አቅጣጫው የሚያሳየኝ እዚህ አካባቢ ነው። ቦታው በጣም ሰፊ ነው። በጣም ብዙ ክፍሎች አሉ። ግን አሁን በድጋሚ ከዚህ ቦታ አያመልጠንም። ምንድነው እዚህ የተፈጠረው? እዚህ ጋር የክፍሎች ቁልፍ አለ። 10ኛ ፎቅ ይላል። ምንድነው? በዚህ ስልክ የሚያወራኝ ሰው አለ? በጣም ሰነፍ ነህ ግን፣ ምክንያቱም እያወራኝ ያለው በዋኪ ቶኪ ነው። ይሄ ስልክ ደግሞ የሚሰራው አጭር ርቀት ላይ ብቻ ነው። ይሄ ማለት ሆቴል ውስጥ እንደገባችሁ አውቄያለሁ። በጣም ይቅርታ። እዚህ ሆቴል ውስጥ ከሚገኙ 200 ክፍሎች መሃል በአንዱ ተደብቄያለሁ። በተጨማሪም ብዙ ክፍሎች ውስጥ የተወሰኑ ነገሮች አስቀምጬላችኋለሁ። መልካም እድል። ተጫወተብን። በተቻለ መጠን ሳያስበው እሱ ላይ መድረስ አለብኝ። እንቀጥል። እንሂድ። ይሰማችኋል? ምንድነው እዚህ እየተፈጠረ ያለው? በፍጹም እዚህ ሊሆን አይችልም። እዚህ ውስጥ የለም። እንሂድ። 10ኛ ፎቅ ላይ ነው ያሉት። እሺ ገዳዩ፣ ካሜራውን ተመልከተው እስኪ። እንዲህ ባደርገውስ ጂሚ? አሁንም ቢሆን በመቶዎች የሚቆጠሩ ሌሎች ካሜራዎች አሉኝ። ጂሚ
መጣሁልህ ጂሚ። ምንድን ነው ሰዎች? ጂሚ ስንተኛ ፎቅ ላይ ደርሰዋል? 18 18? ኧረ በለው መዘጋጀት አለብኝ ማለት ነው። አንድ ነገር ልንገር፣ አሁን ከሰዓት ጋር እየተፎካከርክ ነው ያለው። እናም የሆነ ፍንጭ ካልሰጠው በስተቀር በፍጹም ልታገኘኝ አትችልም። እዚህ ሆቴል ውስጥ ያለሁበትን ትክክለኛውን ቦታ እነግርሃለሁ። ነገር ግን ቻለር እና ካርልን 1802 ክፍል ውስጥ አስረት አስቀምጥልኛለህ። እሺ አደርገዋለሁ፣ አስራቸዋለሁ። አታዋራኝ አሁን እስከምትሰራው ድረስ። እንደማይሰበር ተስፋ አደርጋለሁ። ስማ ካርል፣ ቅር እንደማይላችሁ ተስፋ አደርጋለሁ። አረ አሁንማ ቅር ብሎናል። በሉ እንቀጥል። በጣም ደክሞኛል። እስካሁን ብዙ እንዳረዳና አውቃለሁ። አሁን ደግሞ ጂሚ እንዳንከተለው ፈልጓል። የማያውቁት ነገር ግን እኔ አሁን ከነሱ 2 ደረጃ ከፍ ብዬ ነው ያለሁት። እነዚህ ሰዎች ከዚህ በኋላ ወዴትም መንቀሳቀስ አይችሉም። እሺ ፍንጭ ልሰጥህ ነው። 20ኛው ፎቅ ላይ ነው ያለሁት። ሂድ ሂድ፣ ቶሎ በል አድርገው። ገንዘቡ ያስፈልጋል ልጅ። አሁን መንቀሳቀስ ጀምራለሁ። ምንድን ነው? እንኳን ደስ አላችሁ! ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች የተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ይህ መጨረሻና የማይደገም እድል ነው። አሁኑኑ ከታች ባለው ስልክ ይደውሉ። ስለሚመርጡን እናመሰግናለን። ምንድን ነው? ወይኔ ደርሷል። እዚህ ጋር መጥቷል። በል ክፈት። ምናልባትም ደግሞ ሊፍት እያለው ነው እንዴ እሱ በደረጃ ለምን ወጣ ካላችሁ ሊፍቱን ስለዘጋሁት ነው። ወይኔ ግሬ፣ በጣም ምርጥ መደበቂያ ነው የሰራሁት። እሺ ገዳዩ ጂሚ፣ ስማ ይህንን ድምፅ። ይሄ ወደ ማምለጫ መኪና የሚሄድበት በር ነው። በድጋሚ እንደ ፈሪ ሮጦ ሄዷል። አሁን ከዚህ ቦታ የማመልጠው በላምበርጊኒ ነው። ሰላም፣ ገዳዩን 20 ፎቅ ሙሉ በደረጃ አስወጣሁት። ኧረ እባክህ፣ አሁን ታዲያ እንሂድ እያልክ ነው? አዎ፣ ሹፌሩ አንተ አይደለ? እንዴት በዚህ ፍጥነት ወደ መሬት እንደመወርድ ራሱ አላውቅም። ላምበርጊኒ ስትነዳ የመጀመሪያ ቀን ነው? አዎ። ኧረ በለው። ወደ ራይድ መመለስ አለብን። ወደ ሄሊኮፕተር እንሄዳለን። በሄሊኮፕተሩ ደግሞ ወደ ባንክ እንሄዳለን። ቀጣዩ ቦታ ላይ እንገናኝ። ስማ፣ አቁም። አምልጦኛል። እንቀጥል። ቶሎ በል። $100,000 ነው። አሁን እንቅስቃሴው በጣም ፈጥኗል። በሄሊኮፕተር መሄዱን ምንም አላመንኩም። ሄሊኮፕተሩ ያሰብኩበት ቦታ ቶሎ ነው ያደረሰኝ። አሁን እሱ ውድድሩን ለማሸነፍ ከ3 ሰዓት በታች ነው የቀረው። ይሄ ነው ባንኩ? ለአሁኑ ባንክ ነው። እስኪ መጥቶ እዚህ ውስጥ የሚያጠቃኝ ከሆነ እናያለን። አሁን ትልቅ የሆነ የባንክ ካዝና ውስጥ ልገባ ነው። ጂፒኤሱ የሚያሳየኝ እንደቆመ ነው። ደስ በሚል ሁኔታ ብዙም ርቆኝ አልሄድም። እሺ እንዴት እየሄደልህ ነው? አሁን ያለሁት ካዝና ውስጥ ነው ይመስለኛል። ብዙ ሰዓት የለም ይሄን ለመስበር። የባንክ ካዝና ውስጥ? ወይኔ፣ ባንኩ ምንም ጠባቂ የለውም። እንዴት ነው በሩ የሚከፍተው? እባክህ። በጣም ተናዷል መሰለኝ በዚህ ነገር። ፈጣሪ፣ እዚህ ነህ እንዴ ጂሚ? ሰራውለት። ሰርቷል እቅዳችን። እዚህ ቦታ 2 ካዝና ነው ያለው። እናም የተሳሳተውን ነው የመረጥከው። አዎ አንዱን አግኝቼዋለሁ። ይሄ ማለት ቀጣዩ ደግሞ አንተ ያለህበት ይሆናል። ወይኔ ተሸውጄ እዚህ ቦታ ገባሁ እና በሩን ዘጉብኝ። አሁን እንዴት አድርጌ ነው የምወጣው? በጣም ጠንካራ ነው። ምንም ያህል ቢደበድበው ችግር የለብኝም። ክሪስ፣ እዛ ጋር ያለው ማሰሪያ ይታያል? እዚህ ጋር ታያይዝልኛለህ፣ እኔ ደግሞ ይህንን አያይዟለሁ።
አሁን በሰከንድ ውስጥ እንደርስላችኋለን። ነፃ መሆን አለባችሁ። ትንሽ እንቅስቃሴ ሊኖር ይችላል። የሆነ ነገር ሊያደርጉን ነው ይመስለኛል። አሁን ውድድሩን ላሸንፈው ነው። በመንገዱና በዛ ካዝና መሀል ያለው ብቸኛው ነገር ይሄኛው ብሎኬት ነው። ባንክ እንድሰርቅ እየነገርከኝ ነው? አዎ እንደዛ ማለቴ ነው። እሺ፣ ወዴት ነው እያንቀሳቀሳችሁን ያላችሁት? ወይኔ ምን እየተፈጠረ ነው? እንደዚህ እንደሚሆን ግን አልነገራችሁኝም ነበር። በጣም ይገርማል። በቀላሉ ወጥቷል ካዝናው። ስማ ኖለን፣ ገዳዩ አንተ ላይ ጉዳት አድርሷል እንዴ? ከአንተ ጋር ያው በሰላም እያወራው አይደል እንዴ? ይህን $100,000 ለማሸነፍ አሁን 1 ሰዓት ብቻ ነው የቀረ። ፈጠን ለማድረግ ሞክራለሁ። በሉ ቶሎ እንውሰዳቸው። ወደ ላይ ከፍ እያለን ነው ልበል? የሆነ ነገር ተሰማኝ። እናም ደግሞ ቅድም ቃል እንደገባሁት እውነት ለመናገር ሁሉም ነገር እኔ ባሰብኩት መሰረት ነው እየሄደ ያለው። መኪናውን አበላሸውበት፣ ከሆቴሉ አምልጬው ወጣው፣ በላምበርጊኒና በሄሊኮፕተር ሸውጄ እዚህ ቦታ መጣሁት። እናም አሁን ካዝና ውስጥ ታስሮ ነው ያለው። አሁን ውድድሩ ሊያበቃ 40 ደቂቃ ያህል ነው የቀረው። እናም ወደ መጨረሻው መዳረሻችን እየሄድን ነው። ምክንያቱም እሱን እዚህ ካዝና ውስጥ አስሮ ማስቀመጥ ፍትሃዊ አይደለም ለውድድሩ። ለመጨረሻው መዳረሻችን ይህን ቦታ አዘጋጅተናል። አሁን የመጨረሻ አንድ እድል ሰጠዋለሁ። በዚህኛው ግን ፊት ለፊት ነው የምንተያየው። አሁን መኪናው ካዝናውን ይዞ ቦታው ላይ ደርሷል። አሁን እዛ ቦታ ሄድና እግሬን እሰበራለሁ። አሁን እግሬን የተሰበርኩ ሊመስል ይችላል። አሁን ሁሉንም ካሜራዎች ዞር አድርገናል። እናም እየተቀረጸ ያለው በተደበቁና ራቅ ባሉ ካሜራዎች ነው። ውድድሩ ሊያበቃ 20 ደቂቃ ይቀራል። እስኪ እናያለን። እንዲህ ተጎድቼም መጥቶ የሚነካኝ ከሆነ ማለት ነው። አሁን ማስወጣት ትችላላችሁ። ሰዎች ጂሚ ተጎድቷል። እውነትህን ነው? አዎ ንውጡ። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። አዎ ንውጡ። ወይኔ ያማል እኮ ያማል። ምን ሆነ ነው? እግሬን ከመሰላሉ ላይ ነው የወደቀው። ስለዚህ እግሩ ተሰበረ ማለት ነው? አዎ አዎ። እኔ እንጃ ስለዚህ ነገር አላቅም። ስለዚህ ነካይ ማለት ነው? ስታስበው በተሰበረ እግር የምትሸውደኝ ይመስልሃል? እውነት ብለሃል። ትንሽ እግሬን ማጣመም ነበረብኝ መሰለኝ። ይኸው $100,000። ይሄ ለእኔና ለቤተሰቤ በጣም ትልቅ ነገር ነው። በጣም አመሰግናለሁ። አሁን ስለ ነካኝ ደስ አለኝ ታውቃለህ። ቪዲዮን ስለተከታተላችሁት በጣም አመሰግናለሁ። ሰብስክራይብ አድርጉ። እናንተ ጋር እመጣለሁ። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቸው